በፊት እግሬን አሞኝ እንደነበረ መጫወት ምናምን መች አልችልም ነበር መሯሯጥ አሁን ችያለሁ ፊት ጭራሽ ምንም ነገር አይም ምንም ነገር በቃ ትንሽ የሆነ ፀሐይ አላደር ያንን ብቻ ነበር ማየት የሚችል አሁን ግን ሁሉንም ነገር አይልኝ ሽንቱን እንደ ልቡ እንዲሸና እንደፈለገ ወጥቶ እንዲገባ ያደረገልኝ ብርሃን ለህፃናት በጣም ነው የማመሰግነው አቅም ባጣ መንታ ሆኖብኝ ወንዱን አሳክም የሴቲቱን ብተው ይወቅሱኛል በምን ላሳክም ሁለት ልጅ እንግዲህ የዛን ሁሉ ወጭ አልሰለውም ግን ይሄ ድርጅት መጥቶ ከምንም አንስቶ አንድ 5 ሳንቲም ሳልጠየቅ ሁለቱንም ልጆችን በጣም አሳክሞ ተስፋ አደረገልኝ አሁን በጣም በጣለኝና በጣም አመሰግናለሁ ከዚህ በኋላማ እንደኛ ለመውጣት ሞክራለሁ ትልቅ ውጤት መጥቷል ብለን የምናስበው ወደ 2200 አካል ጉዳተኛ ህፃናት መድረስ ይገባል በአራት ወረዳ ውስጥ 4007 አካል ጉዳተኛ ህፃናትን ለመድረስ ተችሏል መስገናለሁ ብርሃን ለህፃናት አካል ጉዳተኛና ለችግር ተጋላጭ ልጆች ላይ ሲሰራ 29 ዓመታትን አሳልፏል። በኢትዮጵያ 5 ክልሎችና በአዲስ አበባ ከተማ አስተዳደር የተለያዩ ፕሮጀክቶችን በመተግበር ላይ ይገኛል። ከፕሮጀክቶች መካከል በዩኒሴፍ የገንዘብ ድጋፍ ከአማራ ልማት ማህበር ጋር በመተባበር ኢትዮጵያን ክራይስ ቱ ሪዚሊያንስ በምህጻረ ቃል ኢሲ2አር የተሰኘ ፕሮጀክት ለ8 ወራት ሲተገብር ቆይቷል። ይሄ ፕሮጀክት በ3 ዞኖች 4 ወረዳዎች ላይ በሰሜን ወሎ ዞን በዚህ በአማራ ክልል ማለት ነው ሀብሩ ወረዳ ግዳን ወረዳ ላይ በዋግ ኽምራ ዞን አበርገሌ ወረዳ በሰሜን ጎንደር ዞን ጠለምት ወረዳ ላይ የሚተገበር ፕሮጀክት ነው። የፕሮጀክቱ ዓላማ በዚህ በጦርነት የተጎዳ አካባቢ ነው እንደሚታወቀው እዛ አካባቢ ላይ ደግሞ ለዚህ ችግር ተደራራቢ ችግር የሚኖርባቸው አካል ጉዳተኛ ህፃናት ናቸው። እነዚህን አካል ጉዳተኛ ህፃናት የሪሃቢሊቴሽን ሰርቪስ ወይም ደግሞ የተሃድሶ አገልግሎት እንዲያገኙ ነው። የሜዲካል አገልግሎት ለኢንክሉሲቭ ኤዱኬሽን ግብአት የሚሆኑ ማቴሪያሎችን በማሟላት ልጆች ትምህርት ቤት ሲሄዱ ያላቸውን ተግዳሮት ለማቃለል በትምህርት ቤቶች ላይ ምቹ እንዲሆን የራምፕ አገልግሎት የአዳፕቴብል ቶይሌት ወተር ታምፕ ይሄን አገልግሎት እንዲያገኙ ተደርጓል። ኢሲ2አር ፕሮጀክት ያቀፋቸው ልጆች በርካቶቹ በቤተሰብ እንዲሁም በጎረቤት ተስፋ የተቆረጠባቸው ሕይወታቸው አይቃናም ተብሎ ቤት ለመዋል የተገደዱ ከዕድሜ እኩዮቻቸው የተገለሉ ነበሩ። በጉዳታቸው ምክንያትም ብዙዎቹ ከትምህርት ገበታ ውጪ ሆነው ቆይተዋል። የነበረበት ጉዳት ያው በመውለድ ሰዓት ነው ችግሩ የተፈጠረው ተብሏል። እግሯ ላይ ነው በጥፍሮቿ ነው የምትቆመው። ተረከዟ በጣም እንትን ነበረ አጭር ነበር እዛው ግብት ያለ ነበረ። ከዛ እኛ ያወቅነው በአመቷ ነው። በአመቷ ሐኪም ቤት ጤና ጣቢያ ሄጄ ሄድኩኝ። ከዛ ችግር እንዳለባት ምናምን ተነገረኝ። ለወልዳያ ሪፈር ተባልኩኝ። ከወልዳያ አዲስ አበባ ተባልኩኝ። አዲስ አበባ ሄጄ አንድ ቦታ ብቻ ነው የምትሰራው ተባለ። እዛ ወረፋ ይዣለሁኝ። ከዛ ወረፋው ለ6 አመት ነው ያሉኝ። አሁን 2 አመት ወደ 3 አመት የሆነኝ ነው ወረፋ ከያዝኩኝ። ያው ከዚህ በኋላ 4 አመት አለሽ ብለውኝ ያንን እየጠበቅኩ ነበር። በህፃንነቷ ጀምሮ ይሄ ጀሮ አምፕሏ ሁለቱም የተቀደደ ነው። እያደገች ስትመጣ ግን የመስማት ሁኔታዋ ትንሽ ዘጋ ያደርጋታልና ከዚህ በፊት ብዙ ምርመራ ተደርጎላታል። ምርመራ ቢደረግም እንደዚሁ ቀዶ ጥገና አለ እንደዚህ ሆኖ ይሄ ያስድናታል የሚባል አልሰማውም። ስንመላለስ ግን ያው ጠብታ ነገር ነው የሚሰጡት የነበሩት። ያጋጠማቸው ያው መንታ ናቸው። ሐቅም የጉዳይ ያው ያለቀናቸው ተወልደው ወልዲያ ሆስፒታል ላይ ማሞቂያ ቤት 16 ቀን ሲያድሩ የማብራት ችግር አይናቸውን የሁሉንም ግራ አይናቸውን የመዞር ባህር ያመጣብኝ ይሄ ድርጅት መጣ አሳከመልኝ። አሁን መስቃተ መስማት ወጡልኝ። አሁን በጣም ተመስገን ብዬ ተቀመጥኩኝ። አይናቸውም ተስተካከለልኝ። እርሚያቸው አሁን 9 አመታቸውን ይዘዋል። ያጋጠመው ጉዳት የሆርሞን ችግር ነው የነበረበት እና ደግሞ የሽንት መሽናት ችግር ነበረበት። የሽንት መሽናቱ በጣም ለውጥ አግኝቼበታለሁ።
ተሰርቶለት ድኗል። የልጁ አመት 11 አመቱ ነው። ስሙ ፀሐዬ ቢሆነኝ ይባላል። ከ6 አመት በኋላ እግሩ አጋጣሚ ማንከስ ጀመረ። ከዛ ከማንከስ ወደ መጥመም መጣ። ተጣመመ በቃ አቅም ስለሌለኝ ያው ዝም ብዬ ተቀምጬ ነበር። አጋጣሚ መቼም የእግዚአብሔር ስጦታ መቼም አዞ ነው መሰል ድነቱ ብርሃን ለህፃናት ያንን የተጣመመውን እንደገና ስንታ ወጪ አወጥቶ ጠግኖ ሰጥቶኝ አሁን በጥሩ ሁኔታ ነው ያለው። አራተኛ ክፍል እያለሁ ከአንድ ጀምሬ ስማር ማለት ነው። በጀምሬ አንደኛ ክፍል እያለሁ ከ1 እስከ 4 በላይ ወጣ ነበር። ከዛም በላይ ደግሞ ስወጣ ከ14 ቤት ከ20 ቤት ወጣ። በዛም ምክንያት በዚህ በጆሮ ምክንያት እዛ መቀሌ ታከም የመጣ አሁን በጣም ለውጣለኝና በጣም አመሰግናለሁ። ከዚህ በኋላማ አንደኛ ለመውጣት ሞክራለሁ። ልጄ እስጢፋኖስ ታምሩ ይባላል። የጆሮ ህመም ነበር። ያው ልጅ እያለ ይፈርጥ ነበር ይመግል ነበርና ያን ተከትሎ ህክምና ቢደረግለትም ብዙ ያን ያለ የተሻለ ህክምናም ስላላገኘ ዘግቶት ነበር። አጋጣሚ የድርጅቱ በመጣ ሰዓት ተመዝግቦ እዚህ ጋር ታይቶ ሪፈር ለደሴ የተባለለት ቀጣ። ከዛ በመቀጠል ወደ መቀሌ አይደር በመሄድ አይደር ሄደን ነው እንትን ያልነው ህክምና ቀዶ ጥገና ግራ ጆሮውን ተሰራለት። ከተጀመርኩ ቆይቶብኛል። ትምህርት ቤት መማር አልችልም ነበር። ማየት አይችልም፣ ያንጸባርቀኛል ወረቀቱ። ህመም በጣም ይሰማኛል። እይታውም አይም ነበር። አሁን ለውጣለሁ በጣም። እግር ህመም በሽታ መዞር ነበር ያጋጠመው። አሁን አጋጥሞት በተወለደ አመት 6 ወር ትደርስ የሆነው ደሴ ላይ ህክምና ጀመርኩ። ህክምናውን አልጨረሰም ነበር። ታይጨረስ ያጦርነት ገባ፣ ተቋረጠ። ተስፋ ቆርጬ ኖር ነበር። አሁን ይሄ ድርጅት መጥቶ አሁን አጋጠመኝ። በጣም አሁን ደስታ ተሰምቶኛል። ለውጣለሁ። አይኔን ታክሜ አሁን ድኖልኛል። ያያልም አሁንም አጋዥ ይሄ መነጽር መጥቶልኛል። አሁን ስማም እንባ ያመጣል። ብራኮድም ሳይሆን እንባ ያመጣል። ታክሜ እንትን የዳነ ጊዜም በሚያመጣም ያያል። ልጆች ጋር መጫወት ምናምን ያስቸግረኝ ነበር። አሁን ግን ተሰርቼ ድኛለሁ። ተተሰራልኝ በኋላ ኳስም እጫወታለሁ። በፊት እግሬን አሞኝ እንደነበረ መጫወት ምናምን አልችልም ነበር መሯሯጥ። አሁን ችያለሁ። ለመቆምና ለመራመድ የመታጠፍና የማለት ጫማው ላይ ይታይበት ነበረ። ሪፈራል ሆስፒታል በ9 አመቱ ምናምን ወስደው ያው በ2 አመት በፊት ቆይ መታየት የሚገባው ከ2 አመት በላይ ስለሆነው ወደ አዲስ አበባ ወሰደው አለኝ ዶክተሩ። አዲስ አበባ ይዤ ሄድኩኝ። ቀነ ቀጠሮ ያዙልኝ። 12556ኛ ወረፋ ይዤ ዛሬ 3ኛ አመቱ ከተያዘ ወረፋው። ከዛ ስጠባበቅ ያለ ይሄ አጋጣሚ እናንተ ድርጅት ገጠመኝ። በዚህ ድርጅት ያው መቀሌ ሂዶ እንዲታከም ተደረገ። እረኛት ይሰርባቸው ተሰማ ትምህርት ቤት መተው እናት የገሊያን ጠንባራለኝ ገሊያን ተጠንጋላ ብለው ሰደቡኝ ሲል ባለቤት የምንም ትልቅ ወንድማቸውም አለ በጣም ይሰማዋል። አሁን ራሱ ትሰሩ ሁለት ይሁን ላይ ሄደው ወንድማቸው ነው መቀሌ። አሁን በጣም ተደስቶ ከኔ ወላጅቱ ቀርቶ ወንድማቸው እንዴት ተስፋ አግኝቷል። ያዳኖ አጣምቶ አባት ነኝ፣ ወላጇ ነኝ። 2003 ነው የተወለደችው። በሽታው የተከሰተባት ደግሞ 2017 ነው እና ያጋጠማት ችግር ደግሞ ያን ህመም ነው። ህመሟ ደግሞ ገና በህፃንነቷ የሆነ ዝም ብሎ የሆነ እንደ ሽልም ነገር አረገና የሆነ ጉም ነገር ነው ያስቀመጣት ካይኗ ላይ እዚች ጋር ማለት ነው። ጉም ነገር ነው ያስቀመጣት። ዝም ብሎ ለማየት ያስጠላ ነገር ነው። ድህነት ስለጨቆነኝ የማሳከም ችሎታ አላገኘሁም። እስካሁን ዝም ብላ ትምህርት ቤት እየገባች እየሄደች እያለቀሰች እየመጣች አይኗን እያበሰች ወረቀት ላይ አይኗን ጥብ እያደረገች ጓደኛዋ ገጭ ቀና ብላ የማትናገር የማትጫወት አይሞራዋ በቃ እየተሰማ እኔም በቃ እሷን ባየሁት ቁጥር በቃ ሲሰማኝ ነበር። ትምህርት ቤት ሊሄድ ጓደኞች ጋር ሄዶ ለእንትን ለማለት ለመላክ በጣም እየተጨነኩ ነበር። ሽንቱ ስለሚያስቸግረው እንደፈለገ መሽናት ስለማይችል በመጣበት ሰዓት እያማጣ ስለሆነ የሚሸናው በጣም ስቃይ ነው የነበር። አሁን ግን እንደፈለገ ሄዶ እንደፈለገ ወጥቶ ይመጣል። እሱን ባየነው ቁጥር እንግዲህ ጉልበታችን እየተሰበረ ነበር በሱ እኩል እሱ በተራመደ ቁጥር ማለት ነው። አሁን ግን ከሰዎች ጋር እንደ ፊተኛው እንደ ፍጥረቱ ተስተካክሎ እንደ ጓደኛው በጥሩ ሁኔታ ስለ ተራመደ በጣም ደስተኛ ሆነናል። በአንድ ግለሰብ በኔ አቅም የማይዘለቅ ህክምና የታከመልኝ አልነበርም፣ አይታሰብም። በጣም ሌላ ዓለም ላይ ነው። አሁን እንደገና እንዲያድስ እንደው ጀምር ያለው ብዬ ማስበው እንደ ወላጅ በጣም ስሜት
አይምሮ ይነካ ነበረ። እግሩ ሲሄድ ይታጠፍ ነበረ፣ ይወርቅ ነበረ። ከልጆች ጋር እኩል የመሮጥ የመጫወት ብዙ ችግር ያጋጥመው ነበረ። ትምህርት ቤት ሲሄድ ወርቆ እግሩ ይመላለጥ ነበረ የወደቀበት። አሁን ከተሰራለት በኋላ የመውደቅ እና የማለት ባህሪ የለውም። ያለው ሁኔታ በጣም አሪፍ ነው። በጣም ከባድ ነው የነበረው። መቻል አቅቶኝ ነው አቋርጬ ትቼ የነበረው። ብርሃን ለህፃናትን በጣም ነው የማመሰግነው እጅግ በጣም አድርጌ። ለ8 አመት እና ለ9 አመት ሽንት መሽናት አቅቶት ሲሰቃይ የነበረውን ያተነፈሰልኝ ከመጀመሪያው እስከ መጨረሻው ድረስ ከትራንስፖርት ጀምሮ በራሳቸው ነው። 5 ሳንቲም ወጪ አላወጣንም። ሕክምና የተሰራነበት መቀሌ አይደር ነው። አስተማሚና ተማሚው ምንም ወጪ አላወጣንም። ብርሃን ለህፃናት ስለደገፈን ያው አሰርተን መተናል። አዲስ አበባ ሞከረን ነበር ግን ሁሉም ቦታ ከግል ሁሉም ቦታ ሳይተናታል አንችልም ብለውናል። እዛው ቦታ ብቻ ኪውር ብቻ ነው የምትሰራው ብለውናል እና ኪውር ደግሞ ያው ወረፋ ሆነ ማለት በገንዘብ አቅም አው ሞከረን ነበር። ለምርመራ ብቻ ወደ 40 ሺህ ብር አውጥተናል። ግን ምርመራ ብቻ ነው እንጂ ሌላ ምንም ያገኘነው ውጤት የለም። አሁን የተሰራላት ያው መቀሌ ይዘን ሄድና መቀሌ ኦፕሬሽን ተደርጋ ተሰርታለች። አሁን ደህና ናት እግዚአብሔር ይመስገን። እየተረገጠች ነው እየሄደች ነው። ከዚህ ከድርጅቱ በፊት ደሴ ወሰርኩትና ከደሴ ሪፈራል ታይቶ በግል አለዛ አዲስ አበባ ወስደሽ ነው የምታሳክሚው እንጂ አንችልም አሉ እነሱ ደሴ ሪፈራል ሆስፒታል። ያንን ሲሉኝ በግል ሞከርኩኝ። ያው ገንዘቡ ትንሽ ከበድ ይላል ለኛ ስለማይሆን በዛ ምክንያት ያው ዝም ብሎ የተወሰነ ሕክምና ተደርጎለት ዝም ብዬ መጣሁ ወደዚሁ። ብርሃን ለህፃናት ድርጅት ሲመጣ አስመዘገብኩት። እግዚአብሔር ይመስገን። አሁን ዞሮ ዞሮ ድጋሚ ጀምሮ ድጋሚ ክትትል አድርጎ ከዚህ ደሴ ከደሴ ወደ መቀሌ ሪፈር ተብሎ ሂዶ ያው ሁለቱም ጆሮ ተለክቶለት ቅድሚያ አንድ ጆሮ እንዲሰራ ተደርጎ ግራ ጆሮ ኦፕራሲዮን ተሰርቶለት አሁን ሰላም ነው። ሕክምና ትክክል ነው ያላሰራ ነው። ያን ገንዘብ ከፍለን ለማሰራት አቅም ስለሌለን ነው የተጣመመውንና የተሰበረውን እያየን ዝም ብለን እያየን የነበር ነው ማለት ነው። ፊት በግላችን ብዙ ወጪ አውጥተናል በጣም። አሁን ግን ምንም ነገር ከዚህ መኪናው መጥቶ መቀሌ ወሰደና ደሴ ስነዲም ትራንስፖርት ተሰጠና ወጪ አላወጣንም። አቅም ባጣ መንታ ሆኖብኝ ወንዱን አሳክም የሴቲቱን ብተው ይወቅሱኛል። በምን ላሳክም ሁለት ልጅ እንግዲህ አንድም ጥቁር አንበሳ ነው አንድም መቀሌ ነው የሚሰራው። የዛን ሁሉ ወጪ አልሰለውም። ግን ይሄ ድርጅት መጥቶ ከምንም አንስቶ 5 ሳንቲም ሳልጠየቅ ሁለቱንም ልጆችን በጣም አሳክሞ ተስፋ አደረገልኝ። በጣም ነው ማመሰግነው። ያቅሜ ማጣት ነው። ያው ተስፋው ለኋላ ለመጪው ትምህርቱንም በደንብ ይማራል ብዬ አስባለሁ። አይምሮም ትክክለኛ ነው። ከጓደኛው ጋር ወጥቶ ሲገባ ጉልበት ስለሌለው ደስተኛ ነው እሱም እኔም ደስተኛ ነኝ። በደንብ አስተምሬ የድርጅቱን ስም እያወሳሁ እቀጥላለሁ። አሁን ለቀጣይማ እንግዲህ እግዚአብሔር የተመሰገነ ይሁን። እንግዲህ ካህን ጀምራለን ብለን እንገምታለን። ጎበዝ ተማሪ ስለሆነ ልጁ እኔም ያው አስነብበዋለሁ። ምክንያቱም በጣም ብዙ ነው 100 ምናምን ሺህ ብር ድረስ ተጠይቀናል በግል ሁለቱን ጆሮን ለመስራት ያው የምኝታ የምን ተብሎ ያን ስላልቻልን ነው ወደዚህ የመጣሁት። ያ ነገር ደግሞ ችዬ ሳሳከምኩት ተናድጄ ነበር። ግን ያው በቅርብ ነው ይሄን ነገር ድርጅቱ ያሳካልኝ። ሙሉ ተስፋዬ ሞልቷል። አንድ የሚቀርበት ነገር የለውም። ራሱ እግሩ ቀጥሎ ነበር። ጅማቶቹ ትክክል ኖርማል ይገናኙ ነው መሰለኝ። አሁን እየተስተካከሉ የሞላ ነው። ለኔ ተገስቻለሁ። አሁን ባለው ሁኔታ ጥሩ ደረጃ ላይ ነው ያለው። ለትምህርቱም አይምሮና እንትኑን የሚነከሰባው የሚነካው አይደለም። ለቤተሰብም በጣም ደስተኛ ነን። በዩኒሴፍ የገንዘብ ድጋፍ በአማራ ልማት ማህበርና በብርሃን ለህፃናት ትብብር የተተገበረው የሲ2አር ፕሮጀክት የመጨረሻ ግቡ ልጆቹ በትምህርት ገበታ ላይ እንዲገኙ ማድረግ ነውና በ92 ትምህርት ቤቶች ግቢ ውስጥ የተለያዩ ተግባራትን አከናውኗል። ብርሃን ለህፃናት ፕሮግራም በዚህ ትምህርት ቤት ከዩኒሴፍ ጋርም ተባብሮ እዚህ ሲመጣ በጣም ብዛት ያላቸው ስራዎችን ነው የሰራልን። ለተማሪዎች ካሽ ሰፖርት አካል ጉዳተኞች የሆኑትን እነሱን የማከም ህክምና የመስጠት ስራዎችን በሰፊው የተሰራበትና በተለይ ደግሞ ልዩ ፍላጎት ተማሪዎችን ወደ አንድ አምጥቶ የማስተማር ስራዎች ቱቶሪያል የመስራት ስራዎችን የተሰራበት ሁኔታ ሲኖር አብዛኞቹ ተማሪዎች ውጭ ላይ ነው የነበሩት።
እነዚህ የማናውቃቸውን ተማሪዎች ሁሉ በደንብ አድርገን ቤት ለቤት ዳሰን መጥተው እንዲማሩ ያደረግንበት ሁኔታ ነው ያለው ማለት ትልቅ ትምህርት ያስተማረ ፕሮጀክት ነው። ካሁን በፊት ልዩ ፍላጎት ተማሪዎችን ስናስተምር ከኮሌጅ ባገኘነው ዕውቀት ነበረ መጻፍም አልነበረም። አንድ መጻፍ የምልክት ቋንቋ አንድ ነበረ፣ ብሬል ቋንቋ ደግሞ አንድ ነበር። እነዚህ ብሬል ቋንቋና ምልክት ቋንቋን እየተጠቀምን እነዚህን ወደ ተለያዩ ሳይንስ ወደ ሂሳብ ወደ ቋንቋዎች እየቀየርን ነበር ስንሰጥ የነበር ነው። ሲመጡም አይዟችሁ ያለ እያልን የሆነ ስዕል ቻርት ነገር እየሳልን ጥበብ የሚችሉ ሰዎች ጋር እያሳልን ምን እያልን ነበር ስናስተምር የነበር ነው። አሁን አንዳንድ ቪዲዮ ደግሞ ጎግል እየገባን ቪዲዮ ዳውንሎድ እያደረግን በስልካችን እያሳየን ነበር ስናስተምር የነበር ነው። አሁን ግን ሙሉ ማቴሪያል መጥቷል። ሜንቶሶሪ ተሟላ። ያው እያወረድን በኮምፒውተርም በፍሌሽ እያደረግን በዚህ ጋር የተሞላ በቲቪ ማሳየት እንችላለን፣ ማስተማር እንችላለን። ከትምህርት ዘርፉ አኳያ ይሄ ፕሮጀክት ከገባ ያመጣቸው ለውጦች በዚህ ዙሪያ ማንኛውም ማህበረሰብ የተሻለ ከቀድሞ የተሻለ የግንዛቤ ደረጃ ላይ የደረሰበት ሂደት ነው ያለው። በሁለተኛነት ደግሞ የግብአት ልዩነት ወይም የግብአት ድጋፍ ከመጣልን በኋላ አልሞስት በመማር ማስተማር ሂደቱም ላይ በርካታ ማቴሪያሎችን ማግኘት የቻልንበት ሂደት ነው ያለው። በሁሉም የዲሴቢሊቲ ታይፖች ላይ የመማር ማስተማር ሂደቱ ከወትሮ በተለየ ደረጃውን ጠብቆ ለመፈጸም አመቺ ሁኔታ ፈጥሮልናል። የኢሲቶአር ፕሮጀክት ወደ ወረዳዎቹ ከገባ በኋላ ከፍተኛ ሕክምና አግኝተው ለውጥ ስለታየባቸው ልጆች የመማር ማስተማሩን ሂደት እንዴት እንደሚያግዝ እንዲሁም የማህበረሰቡን በአካል ጉዳትና ጉዳተኝነት ጉዳይ የግንዛቤ ደረጃ ከፍ ከማድረግ አንጻር የፕሮጀክቱ አበርክቶት እንዲህ ተገልጿል። ይህ ፕሮጀክት መምጣቱ አንደኛ ለአካል ጉዳተኛ ልጆች ትኩረት ሰጥቶ እንዲሰራ በተደረገው ለመምህራኖች ለርዕሰ መምህራኖችና ለሱፐርቫይዘሮች የግንዛቤ ፈጠራ ስልጠና ከዛም ሄደው ርዕሰ መምህራን ሱፐርቫይዘርና መምህራን ለልጆቹ በቂ የሆነ የቱቶሪያል ድጋፍ በመስጠት በአካቶ ሲማሩ ደግሞ ልጁ የሚያስፈልገው የመማር ማስተማር ስነ ዘዴ ምንድነው፣ የገጠመው እክል ምንድነው፣ እንዴት አድርገን ብናስተምረው ውጤቱ ሊሻሻል ይችላል የሚለውን አይተው በመማር ማስተማሩም ላይ አዎንታዊ አስተዋጽኦ አምጥቷል። ለቀጣይም ስንቅ ሆኗል። አሁንም በ2018 ምዝገባም የተሻለ የተማሪ የልዩ ፍላጎት ተማሪዎች ወደ ትምህርት ቤት እንዲመጡ ከወረዳው አስተዳደር ጽፈት ቤት ጀምሮ እስከ ትምህርት ጽፈት ቤት ድረስ የንቅናቄ ስራ የተሰራበት ነገር አለ። ይሄ ፕሮጀክት ወረዳችን ላይ መምጣቱ በርካታ ዘርፈ ብዙ የሆነ ጠቀሜታ እንዳለው ነው የሚሰማኝ። በርካታ መንግስታዊ ያልሆኑ ድርጅቶች ወረዳችን ላይ ይሰራሉ። ነገር ግን አንድም ድርጅት አካል ጉዳተኛ መሰረት አድርጎ ልዩ ፍላጎት ያላቸውን ተማሪ መሰረት አድርጎ የሚሰራ መንግስታዊ ድርጅት አልነበረምና በዋናነት ይሄ ድርጅት ወረዳችን ላይ ከገባ በኋላ ወረዳችን ላይ ከፍተኛ የሆነ ተማሪ እንዳለ ያሳየና ከፍተኛ ቁጥር ያለው ህፃናት በየቤታቸው ተቀምጠው ወደ ትምህርት ቤቱ ያልመጡ ህፃናት እንዳሉ የብርሃን ህፃናት አሰስመንት አሳይቶናል። እኛ በመደበኛው የትምህርት ፕሮግራም ወደ 300 የሚደርሱ ልዩ ፍላጎት ተማሪዎች አሉን ብለን ነበር ስንሄድ የነበረ። ነገር ግን አሰስመንቱ ሲሰራ 1119 ህፃናት በልዩ ፍላጎት የሚካተቱ የተገኙበት ሁኔታ ነው እና ያለው እንደኛ እንደ መንግስትም ፍንጭ ሰጠን እነዚህን ተማሪዎች በሚቀጥሉት ቀስቅሰው ወደ ትምህርት ቤት አስገብተን እድሉ ተጠቃሚ እንዲሆኑ ምልክት ያየንበት ነው። አማራ ክልል በ3 ዞኖች በ4 ወረዳዎችና በ92 ትምህርት ቤቶች በአጠቃላይ 1181 የሚሆኑ አካል ጉዳተኛ ህጻናቶችን አሳክመናል። ከነዚህ ውስጥ ደግሞ ወደ 175 የሚሆኑ አካል ጉዳተኛ ህጻናቶች ኪውርድ ሆነዋል። ያ ማለት ሙሉ በሙሉ ጉዳት አልባ ሆነው ወደ ትምህርት መቀላቀል ችለዋል ማለት ነው። ኤንጂኦዎች ወይም ደግሞ መንግስት ያልሆኑ ድርጅቶች ሁሉንም ሰዎች ተደራሽ ያደርጋሉ ማለት አይደለም። ምሳሌ ሆኖ አሳይቶ የተሻለ ስራና ውጤታማ የሆኑ ጅምሮችን አሳይቶ የዚህ ባለቤት ነኝ የሚለው መንግስት አካል ሌሎች የሚመለከታቸው አካላት ይሄንን ይዘውት ቀጥለውት እንዲሄዱ የማድረግ ስራ የግንዛቤ የመፍጠር ስራ ነው። በዚህ በጣም ተሳክቶልናል ብለን ነው የምናስበው። ለምንድን እያንዳንዱ መምህር በየታርጌት ትምህርት ቤቶች ውስጥ ያሉ መምህር በአንድም ሆነ በሌላ መልኩ ስላካቶ ትምህርት ግንዛቤ እንዲኖረው እንዴት ልጆቹን መርዳት እንዳለበት በትክክል ለማስጨበጥ ተሞክሯል። ይሄ ብቻም አይደለም። ፍላጎቱና ተነሳሳሽነቱ ያለው አስተማሪ ምን ይዤ ምን እንዴት ልደግፋቸው ለሚል ደግሞ የተለያዩ ቁሳቁሶችን የልዩ ፍላጎት ትምህርት ግብዓት በየትምህርት ቤቶቹ የሪሶርስ ሴንተሮችን የማሟላት ስራ ተሰርተዋል።
ኢሲቲዋር ፕሮጀክት ይዞት ከተነሳው ዓላማ አንጻር በአራቱ ወረዳዎች በተከናወኑ ተግባራት የተገኙት ስኬቶችና መገለጫዎች በተለያዩ ባለድርሻ አካላት በዚህ መልኩ ተገልጿል። እውነት ለመናገር ለወረዳችን በተግባር ጭምር ያሳየ ለምድራዊ ስራዎች ብቻ ሳይሆን የጽድቅም ስራ የሰራ ፕሮጀክት ነው። ይህን ለማድረግም እናት አባት የወለደውን ልጅ የሚያፍርበትን እንዴት ወደ ሕክምና ማምጣት እንደሚችል እንዴት ወደ ትምህርት ቤት ማምጣት እንደሚችል ለተለያዩ ባለድርሻ አካላቶች፣ ለተማሪ ወላጆች፣ ለሃይማኖት አባቶች፣ ለተጽዕኖ ፈጣሪ ግለሰቦች፣ ለታዋቂ ሰዎች ቅድሚያ የግንዛቤ ፈጠራ ስራ ነው የተሰጣቸው ማለት ነው። ከዛ በኋላ እኛም ለመለመልናቸው መምህራኖችና በታቀፉት 31 ትምህርት ቤቶች መካከል ወደ 1634 አካባቢ ህፃናቶች ተለይተዋል። ታርጌቱም ሕክምና አገልግሎት የሚያገኘው ከታከመ በኋላ ወደ ትምህርት ቤት እንዲመለስ፣ ቲቶሪያል ትምህርት የሰጠው ደግሞ እውቀቱን የክፍል ይዘት በሚገባው ልክ አውቆ ከክፍል ክፍል እንዲሸጋገር ነውና እኛ አሁን ላይ ግቡን መቷን ብለን ነው እንደ ጽሕፈት ቤትም እንደ ወረዳ አስተዳደር ምክር ቤትም እየገመገምን ያለ ነው ማለት ነው። እንደ ወረዳችን ወደ 17 ቀበሌዎች አሉ። ከ38 በላይ መደበኛ ትምህርት ቤቶች አሉ በየማዕከሉ። በየአካባቢው ደግሞ በተለያየ አመለካከት ችግር ወደዚህ ማዕከል ያልወጡ ብዙ ህፃናት እክል ያላቸው ወይም ልዩ ፍላጎት ያላቸው ህፃናት እንዳሉ ግልጽ ነው። ስለሆነም አሁን ብርሃን ለህፃናት የጀመረውን ስራ መንግስት እንደ መንግስት ደግሞ አመራሩም እንደ አመራር ዘላቂነት ባለው መልኩ ስራውን በልዩ ሁኔታ የወረዳው እቅድ አካል አድርጎ መስራት ይጠበቃል። እኔም እንደ ተወካይ ለሚመለከታቸው አካላት በዚህ ልክ ያለውን ነገር አቅርቤ የማናገር ይሆናል ማለት ነው። በዚህ ዓመት እንግዲህ ከ438 በላይ ህፃናት ናቸው ለዚህ ፕሮጀክት ወደ ትምህርት ቤት የተመለሱ። ቀላል አይደለም። ብዙ ማቴሪያል ብዙ አሲስቲንግ ዲቫይስ የሚፈልጉ ናቸው። እነዚህ ወደ ትምህርት ሲመጡ ብዙ ሪሶርስ አይደለም። ከስልጠና ጀምሮ መምህራን በማሰልጠን ማቴሪያል ግዥ እንዳልኩ ቫይረስ ሴንተርን ደግሞ በሪሶርስ ፉል በማድረግ ላይ ነው መሬት ላይ ያለው ነገር በጣም የሚያምር ነውና ለኔ ፕሮጀክቱ አጭር መሆን ከዚህ በላይ ተአምረም የሚሰራበት አጋጣሚ ብዬ ነው የምወስደው በእኔ እንትን አገላለጽና ወይስ ብርሃን ለህፃናት መስራታችን እጅግ አዋጭ ነበር ነው የማስበው። ጥሩ የሆነ ግንኙነት ነበረን የሚል ነው የኔ ግምገማ። የዚህ ፕሮጀክት ለየት የሚያደርገው ለችግር የተጋለጡ ብቻ ሳይሆኑ በተለይ ኮንፍሊክት አፌክትድ ኤሪያ የምንላቸው በግጭት ቦታዎች ላይ የሚገኙ ህፃናት በአንድም ሆነ በሌላ መልኩ ወደ ትምህርት ቤት ሳይገቡ የነበሩ አካል ጉዳተኛ ህፃናት ወደ ትምህርት ቤት እንዲመለሱ የማድረግ ጥረት ነበር። በዚህም ትልቅ ውጤት መጥቷል ብለን የምናስበው ወደ 2200 አካል ጉዳተኛ ህፃናት መድረስ ሲገባን በአራት ወረዳ ውስጥ 4070 አካል ጉዳተኛ ህፃናትን ለመድረስ ተችሏል። ይሄ የሚያሳየው ኦልሞስት ከ100% በላይ ሰክሲድ እንዳደረገ እጥፉን ለመድረስ ሞክሯል። ይሄ የሚያሳየው ነገር ምንድነው? ከአካል ጉዳት ጋር ተያይዘው የሚሰሩ ስራዎች አካል ጉዳትን ፎከስ አድርጎ ወይም ደግሞ ስራዬ ብሎ በሚሰራ ድርጅት መሰራቱ ምን ያህል ጥቅም እንዳለው የሚያሳይ ነው። ዋናው የዚህ ፕሮጀክት ዓላማው አካል ጉዳተኛ ህፃናትን ወደ ትምህርት ቤት መመለስ ነው። ለዚህ ሙሉ ኃላፊነቱን ወስዶ ብርሃን ለህፃናት ይሄንን ስራ ሰርቷል። በዚህም ከ70% በላይ አካል ጉዳተኛ ህፃናት ከቶታሉ 70% በላይ አካል ጉዳተኛ ህፃናት ወደ ትምህርት ገበታ እንደገና እንዲመጡ ያደረገበት ሁኔታ ነው የተፈጠረው። ቢኤል ያለው አቅም ያለው ጉልበት የታወቀ ቢሆንም በዚህ ባጭር ጊዜ እንዲህ ሰፋ ያለ በጀት ሰርቶ ለመጨረስ ምን ያህል አቅም እንዳለው ለማየት ያስቻለ ነው። እኛም ይሄንን እድል ለማግኘትና እዛ አካባቢ ለመስራት እድሉ ስለተሰጠን ረጂ ድርጅቱን ዩኒሴፍን፣ የአማራ ልማት ማህበርን፣ የብርሃን ለህፃናት አስተባባሪዎችን በጣም ላመሰግን እወዳለሁ። ፕሮግራሙ የተካሄደባቸው የአራት ወረዳ አስተዳደር ህብረተሰቡ በተለይ አሁን ባለበት የሰላም ችግር ሳይፈታቸው ፕሮግራሙ ውጤታማ እንዲሆን የበኩላቸውን አስተዋጽኦ ላደረጉ የመንግስትም የህብረተሰብም አካላት ምስጋናችን በብርሃን ለህፃናት ስም በጣም የላቀ ነው። አመሰግናለሁ።